ሌፋም አንተን በስልክ ስጠይቀኝ እንዳወራሁት ነው። ግልጽ ነው። አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙለት የተናግሬያለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ይህን ብቻ ነው ፈልገው ሌፋ ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። የቀረ ጉዳይ ይነሳል እሱ እኔ ያስተካክለዋለሁ አላልኩም። አምጥቼ እኔ ራሴ ሚዲያ ላይ ሳይሆን እኔ አሁን ማስፈርመው ቤት ላይ አስፈርመዋለሁ አላልኩም። ሚዲያ ላይ ይሄ ሚዲያ ላይ ማይሆን አሁን ወጣዬ ስለመፈራረሙ ሳይሆን አገናኝቼ ሁለታችሁም ተወያይተን ምን ብለን ቤት ላይ አስፈርመዋለሁ አላልኩሽም። ስለቀረ ጉዳይ ቆይ አላልኩም። አሁን ወጣዬ ምን አለ መሰለሽ ቤት ላይ ነው የሚፈረመው ሩትዬ ሳይሆን እኔ በቃ መፈረሙና መፈረሙ ከዛ ውጪ ምን አለ መሰለሽ ሄደው አካል ሄዱ ነገሩ ይጸድቃል እኮ እንድትነግረኝ የምፈልገው ነገር አለ። ለዛ ነው እየነገረችኝ አይደለም። እኔ የምፈልገው ነገር እየነገረችኝ አይደለም። ምክንያቱም አብርሽ ብዙ ነገር ነው ያወራል። የተሰማውን ስሜትና ለምን እያደረገ ያለው ነገር ሁሉም ነገር ስለነገረን ነው። እና አንቺም ደግሞ ስለደመደምሽ ውሳኔ ሳይሆን ውስጥሽ ላይ ያለው ነገር እና ለምን ወደዚህ ውሳኔ እንደገባሽ ሁሉም ነገር ማወቅ ስለምንፈልግ ነው። ብታወሩ የምሬ ነው። እግዚአብሔር ብታወሩ ደስ ይለኛል። የምሬ ነው። ሁለታችሁ ጋር ያለው ነገር በግልጽ ብትነጋግራችሁ ሁለታችሁ ብታወሩበት ደስ ይለኛል። እናወራው ነገር የለም ማለቴ እኔ ብዙ ጊዜ ማለት እሺ አሁን ለአንተ ብዬም ላውራው ለጋሽም ብዬ ላውራው ለሌሎች ሰዎችም ምናምን ብዙ ጊዜ እንደዛ ብዬ እያወራሁኝ ብዙ ሀሳቦችን እየተቀበልኩኝ እኔ ራሴን በጣም በብዙ መንገድ ያጣሁበትና የጎዳሁበት ሁኔታ ውስጥ ቆይቼ ነው የከረምኩትኝ። አሁን ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንደዚህ አይነት ስሜት ውስጥ አይደለሁም ያለሁት። ግን ደግሞ አሁን ይሄንን ነገር ማጣት አልፈልግም። ገባ? አሁን ደህንነቴን ማጣት አልፈልግም። አሁን በጣም ደህና ነኝ። ገባ? ማለት ብዙ ነገር እኮ አለ። አእምሮ ሰላም መሆን አለበት አትሊስት ሌላው ቢቀር እና እኔ አሁን አእምሮ ሰላም ነው፣ ነፃ ነኝ። ያንን ነገር ደግሞ ማስቀጠል ፈልጋለሁ፣ ማጣት አልፈልግም። ገባ? ስለዚህ ቆይ እስኪ አትረጋጋም እንዴ? ችግር የለውም ጋሽ አውሩ እናንተ ተረጋጋ። እኔ ቤት ነኝ። ቤት ነው ቤት ግባ። በቃ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። እኔ ግራ ነው እየገባኝ ያለው አሁን ማለት ነው። እና